ሰላም እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላም ብያለሁ። መቼም ቻናል ያላገለገለም እስኪ ቪዲዮ ልስራበት ማለት ነው። እነዚህ አብርሽና ሩታ የሚባሉ ሰዎች ማለት ነው ምንድን ነው እምነታቸው? እምነታቸው ምንድን ነው ነው የምለው። እንዴት በፋሲካ ጦም በአብይ ጦም ማማት በገባ ቀን እንዴት ነው ሰርጋቸውን ያደረጉት? እምነታቸው ምንድን ነው? ለነገሩ ምን እምነት አላቸው? ህዋት እንደለበሰች አለባበሷ ራሱ ህዋት ልጅቱ ማለት ነው። ስለዚህ ማተቧንም እንደውም በጥሳ ባለፈው እኮ አሳይታናለች። ለእምነት ጣጣ እንደሌላት እምነት እንደሌላት ያንን ማነት የሚባለው ሊጋራ ቪዲዮ ስትሰራ ማተቧን ራሱ ጥላለች። እና እነዚህ የክርስትና እምነት ተከታዮችን አይወክሉም ማለት ነው። የሚወክሉ ከሆነ ደግሞ ሊጠየቁልን ይገባሉ ማለት ነው። ለዛው ሰርጋቸውን እምነታቸው እንኳን በማይፈቅደው ሀገር ነው ሰርጋቸውን ያደረጉት። ሁለተኛ ደግሞ አይታችኋል፣ አይጦሙ እንዳለ ቁርጦ ስጋው ዶሮ። በእርግጥ እኔ ንጹህ ነኝ፣ እኔ መልካም ሰው ነኝ እያልኩ አይደለም፣ እኔ ጾማለሁ እያልኩ አይደለም ያለሁት። በችግር ከሰደንኛ በችግር ህይወታችንን ለማቆየት ስንል ተቸግረን ነው እኛ ስጋን ብንበላ ምንም በወተትን ብንጠጣ ባንጦምም ማለት ነው ባናስቀድስም። ምክንያቱም ችግር አሳዶናል፣ ታገር አውጥቶናል። የማናምነውን ሁሉ እያረግን ነው ማለት ነው። የማናምንበትን ሁሉ እየበላን እየጠጣን ነው ማለት ነው። ግን እነሱ በተደላደለ አገር በሀገራቸው ላይ እንደዚህ ብር እየከፈላቸው ማለት ነው በሀገራቸው ላይ እንደዚህ አይነት ድርጊት የሚያደርጉ እነዚህ ለትውልዱ ማለት ነው የሚያጠፉ አጥፊዎች ናቸው። አብርሽና ሩታ ማለት ነው። አብርሽና ሩታ እነሱን የሚከተለው ሁሉ ከእነሱ ምን ይማረዋት? አለባበሷ ተዋት። እርቃኗን ሄደች፣ እርቃኗን ማለት ነው። እርቃኗን ሄዳ አገባች። እና ስለዚህ የእኛን እምነት አይወክሉም። አብርሽና ሩታ ክርስቲያን አይደሉም። እምነታቸው ምን እንደሆነ አይታወቅም ስራችሁ ነው። በጥቅሉ እምነታቸው ምን እንደሆነ አይታወቁም። እምነታቸው በእርግጥ እየተባለ ነው። ፊቱንም ታጅራዎች እምነታቸው ሌላ ነው እየተባለ ነው። ግን አስመሰከሩ።